ቤተሰብ በዚህ መልኩ ጉዟችንን እዚህ ሙጋ ገበያ አጠናቀናል። በቀጣይ ቪዲዮ በጎቱ አቴመነመነ እሷን ያልኩበት ጋይስ ያው እንግዲህ ዛሬ አሞገደል አድረን ነበር እና ካሞገደል ወደ ሙጋ የተወሰኑ ኪሎሜትሮች ናቸው። እዛኛ ደግሞ ብለን በእግራችን አንሞክርም ብለን በእግራችን እየሄድን እንገኛለን። እናሳያቸዋለን። ትላይ ለራሽ ነው የምንሄደው። ትላይ ተፈጥሮ ነገሮች ሁሉ እናሳያቸዋለን። ተከታተሉ። እዛ ጋር ብራዘር አለች። ዞረ ጥሙጋ ካሞገደል ወደ ጥሙጋ ጉዟችን ገና ፀሐይቱም እንደምትመለከቷት ገና እየወጣች ነው። ገና ናት። እኛም ወደ ፀሐዩ አብራ እየሄደች ነው። ፀሐይ ይዞራል ይባላል። ማን ነው መሬት ይዞራል። እስኪ አሁን ይዞራል። በቃ በእኛ አባባልና በእኛ እውቀት ደረጃ ፀሐይቱ ወደዛ ነው የምትሄደው፣ እኛም ወደዛ ነው የምንሄደው። ፀሐይኛ ሆነ ፀሐይ የተከተለኝነት ትገኛለች። ፀሐይቱ ያት የተከተለኝ ነው። ሃይላንድ ነው ታዲያ ከባጃጅ አረተ እንደቀደቅነበት እኮ ስንገባ ያቀው አረ አሞገደል ስንገባ ዝም ማቀጥታ ደግሞ ሀበጅ ያደረገው ሳልት ከይ ከደናራ ቆይ ከይ አሞገደል ያደረገው አሁን በይስ ተጣጣ ቆይ ወደ ሊርክ ታበቁ ኩማ ሸራ ረኔ አሞገደል ጨርሰን ወደ ወንዝ እየገባን ነው። አሞገደል ይውላል በጎቱ አቴመነመነ እሷን ያልኩበት ጋይስ እዚህ ጋር ይኸው እዚህ ጋር ወንዝ አለ። እዚህ ጋር የገበያ ሰው አለ። ማስከኘው ቀን ስለሆነ ሙጋ ገበያ ነው የሚሄዱት። እኛም በዚህ መልኩ አሞገደልን ጨርሰን እየወጣ ነው። እኔ ወደ መቼም ካሜራ በመኩና ነገር ታዝርግራት ኢ ለምን ሁሉም ነው ቆብሁን በትርጉም ያ ሞባይልን ሪሞት ሻያሪድ የሆነ ተካይታን ሴት አሻግሬ ብለው ታውሃው ድረስ ሲል ወርድ አርጓት ሰማ የሁለት ሀገር ይመለሳል። አይ እዚህ ጋር ደግሞ አቅፎ ሊያሻገረኝ ነው። እኔ ሽፍን ጫማ ስለሆነ ያለበስኩት እሱ እንደዚህ አቅፎ እያሻገረኝ ነው ያለው። ይሄ እንግዲህ በለስ ይባላል። ድሮ ህፃን ልጅ ያለን የጥሮ በለስ ያው እንደ ወተት ነበር ሰብ አሁን እንግዲህ ከወንዙ እየወጣን ነው። ወደ ራሹ ይሄድ ነው። ወደ መንገድ አለ እዚህ ጋር ራሽ አለ። ደከመን ቤተሰብ የዛሬው አልተሻለም።
መንገድ እንዴት ነው? መንገዴው አሪፍ ነው። ያው ብቻ ደከመና ጉዞ አደከመን። 24 ሰዓት ሊሞላን ነው ጉዞ። ከየት የተነሳው? የተነሳነው አሞገደር እስከ ጥሙጋ። የተነሳህበትን ያው ምንድነው? ጠዋት ነው ሰክራል እንዴ? እንዴት ምን ጠጥተህ ነው? ውሃ ባረግ በላብርሽ ብሎ ግን አበረታታው እስኪ። እንግዲህ ይሄ ወንድማችን እንደምታዩት አብርሽ ይባላል። እንግዲህ ዩቲዩብ ስም አብርሽ ብሎግ ይባላል። ዩቲዩብ ላይ ገብታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልን፣ አበረታቱት። ይሄ ወንድማችን እንግዲህ እየሞከረ ነው። አዎ ለመፈመስ እየሞከረ ስለሆነ አበረታቱልን። በቅርቡ 100,000 መግባት አለበት። ሌስኮ ወላባውቹ ቤተሰብ ያው እዚህ ጋር እየተዳረስን ነው፣ ግን በጣም ደክሞናል። አሙቀስ ወደ ጥሙጋ እየተዳረስን ነው። ያው ትንሽ ደከም ብሎናል። ያው ይቀጥላል፣ ጉዞ ይቀጥላል። በቀረጻ ለሰጥ ቤተሰብ ያው የተዳረስን እንገኛለን። ያው ካሜራማናችንም እዛ ደክሞ ተኝቷል። ሰልፊ ይዤ ነው የምቀርጸው እንደዚህ እንደምታዩት ተንጋለው ትንሽ ያው የትንሽ ፊቱን እየሸፈረ ነው፣ ደክሞታል በጣም። ዓለም በሙሉ አርሶ ነው የሚያበላው። አዎ የተወለድኩበት ትውልድ የገጠጠው አይደል? ከተዋበው ከተሞናሞነው ከተዋበው ተፈጥሮ ካለለው ከተዋበው ትውልድ የገጠር ነው። ራሹን ጨርሰን ወደ ጥሙጋ መንደሩ እየገባን ነው። መንደሩን ስንጨርስ ደግሞ እዛ ገበያው ጋር ደግሞ እንገባለን። አሁን ያው መንደሩ እየገባ ነው። እንደዚህ ጥሙጋ መንደሩ አዲስ ሰፈሩ ጋር እዚህ ጋር እየገባ እንገኛለን። ሰብ እየደረስን ነው። እንግዲህ ያው ጉዞ በጣም ከባድ ነበር። 24 ሰዓት እንግዲህ ይኸው እየገባን ነው ጥሙጋ። ያው ጥሙጋ ደርሰናል። ገበያው ጋር እየገባን ነው። ተመስገን ጌታዬ፣ የማይደረስ የለም። ተመስገን ነው ያ እንዴት ነው? መንደሩን ጨርሰን ገበያው ጋር ደርሰናል። እዚህ
ጥሙጋ ገበያ ገብተናል ማለት ነው። እንደምታዩት ህዝቤ ገበያው ጋር ገብተናል ማለት ነው። ማሽላ ስንት ማለት እናረጋቸዋለን። ለክረምቱ ላይ ማሽላ አተባር ማሽላ ምሳሌ ቤተሰብ በዚህ መልኩ ጉዟችንን እዚህ ጥሙጋ ገበያ አጠናቀናል። በቀጣይ ቪዲዮ እስከምንገናኝ ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ